ምቀኝነት ሌላውን አይጎዳም፣ ቀድሞ አንተን ነው የሚያጠፋ። ሌላው ሲሻሻል ልብህ የሚቃጠል ከሆነ ቀድሞ ማን ነው የሚጎዳው? ምቀኝነት ማለት የሌላው በረከት እንዲጠፋ መፈለግ ነው እና ደግሞ ይህ ከክፉ ስሜቶች መካከል ከፍተኛው ነው። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለምም እንዲህ ብለውናል። ሐሰድ፣ ምቀኝነት እኮ መልካም ስራዎችን ይበላል ልክ እሳት እንጨትን እንደምትበላው በማለት በምሳሌ አስቀምጠውልናል። አደጋው ምቀኝነት ልብን ያበላሻል፣ ሰላምንም ያጠፋል፣ ሰውን ከሰውም ያለያያል። አንዳንድ ጊዜ ሌሎች በመጥላት ራስን እያቃጠልን እንደሆነ አናውቅም። መፍትሄው አንደኛ አላህ የሰጠህን መቀበል፣ ሁለተኛ ለሰው ስኬት ደስ መሰኘት፣ ሶስተኛ ማሻአላህ ማለት፣ አራተኛ ዱዓ ማድረግ። አንድ ግለሰብ እኮ የሌላውን ስኬት በሚወድለት ጊዜ ልቡ ይጸዳል፣ ይነጻል። ስለዚህም ሌላውን በመጥላትህ አንተ ልትበልጥ አትችልም። የበለጠ ልብህን ልታደመውና ልታጠቁረው ነው የምትችለው። ስለዚህም ምቀኝነት ራስህን ያጠፋሃል። ለብዙዎች እንዲጠቅም ይህን ቪዲዮ ሼር ማድረግ እንዳትረሳ። ሰላሙ አለይኩም።